ማለዳ ስግብግቡ አንበሳ። አንድ ቀን አንድ የተራበ አንበሳ ምግብ ፍለጋ በየጫካው ሲዘዋወር ቢውልም የሚበላው ነገር ማግኘት አልቻለም ነበር። ይህ ረሃብ ያንገላታው አንበሳም አሁንም ተስፋ ባለመቁረጥ ምግብ ፍለጋውን ቀጠለ። ከብዙ መንከራተት በኋላም አንዲት ትንሽዬ ጥንቸል ለመያዝ በቃ። ባዶ ሆድ ከመዋል ይሻላል ብሎ ሊጎርሳት መዳፉን ብድግ ሲያደርግ አይኑ ወደ እሱ አቅጣጫ የምትመጣ አጋዘን ላይ አረፈ። በዚህ ጊዜ የአንበሳው አይኖች በደስታ ተቁለጨለጩ። ጥንቸሏን ወዲያ አሽቀንጥሮ በመወርወር አጋዘኗን ማሳደድ ጀመረ። በዚያው ቅጽበት ከሞት የተረፈችው ጥንቸል አምላኳን አመስግና ወደ ቁጥቋጦ ውስጥ በመግባት ስትሰወር፣ የተራበው አንበሳ ግን አጋዘኗን ማሳደድ ቀጥሎ ነበር። ነገር ግን አጋዘኗ ከአንበሳው በጣም ፈጣን ስለነበረች ሊይዛት አልቻለም። ቀልጣፋዋ አጋዘን በየቁጥቋጦው ውስጥ እየተሽለኮለከች ጥቅጥቅ ወዳለው ጫካ ውስጥ ገብታ ተሰወረችበት። ረሃብና ድካም ያንገላታው አንበሳም የበለጠ ደክሞትና ርቦት ባዶ እጁን ወደ ቀድሞ ቦታው ተመልሶ ጥንቸሏን ቢፈልጋት አጣት። ወይኔ አንበሳው ወይኔ! በእጄ የገባችውን ትቼ የተሻለ አገኛለሁ ብዬ ሮጬ ሁሉንም አጣው። ወይኔ በገዛ እጄ ሲል በጸጸት ተናገረ። እሺ ልጆችዬ፣ ከዛሬው ተረታችን ምን ተማራችሁ? እስኪ ለወላጆቻችሁ ንገሯቸው። ለእኔ ደግሞ ኮመንት ላይ አስቀምጡልኝ። ከዛሬው ተረታችን የምንማረው ሌላውን ከመመኘትና ከመፈለግ በፊት በእጃችን ያለውን ነገር በአግባቡ መጠቀም እንዳለብን ነው። ተረቴን መልሱ አፌን በሰብስክራይብ፣ ላይክ፣ ኮመንት እንዲሁም ሼር በማድረግ ያብሱ። እወዳችኋለሁ። ባይ